በዓለም ሻምፒዮን አገሯን የመወከል ህልም የነበራት አትሌት የበርጓል ድንገተኛ ህልፈት። ፕሬዝዳንት ትራምፕ ቬንዙዌላን ለመጠቅለል እያሰቡ መሆኑን ከተናገሩ በኋላ አገሪቱን 51ኛ የአሜሪካን ግዛት አድርጎ የሚያሳይ ምስል አጋርተዋል። ፖለቲካዊ፣ ታሪካዊ፣ ኢኮኖሚያዊ፣ መዝናኛ ቀመስ የሆኑ ትንታኔዎችን ይዘንላችሁ እንቀርባለን። ዲና ኢንሳይት ከማንም በምንም ያልወገነ ሚዛናዊ ሚዲያ ነው። በዓለም ሻምፒዮን አገሯን የመወከል ህልም የነበራት አትሌት የበርጓል ድንገተኛ ህልፈት። አትሌት የበርጓል መለሰ ማክሰኞ ግንቦት 4 2018 ዓ.ም ማለዳ ላይ አዲስ አበባ በሚገኘው ጃን ሜዳ የስፖርት ማዘውተሪያ በልምምድ ላይ ያለች በድንገት ህይወቷ አልፏል። በተለያዩ ጊዜያት በተካሄደ የረጅም ርቀት ውድድሮች ለኢትዮጵያ ሜዳሊያዎችን ያስገኘች አትሌቷ በካናዳ ኦቶዋ ለሚካሄደው የማራቶን ውድድር ለመሳተፍ ልምምድ ስታደርግ መቆየቷን አሰልጣኟ ዳዊት ሉፍ ለቢቢሲ ተናግረዋል። አሰልጣኟ አክለውም እግሯ ላይ ትንሽ ስሜት ነበራት ሲሉ አስረድተው ከ4 ቀን በፊት ውድድሩ እንዲቀርባት ከተመካከርን በኋላ ሰርዛ እንደነበር አስታውቀዋል። አቶ ዳዊት ሉፍ ማክሰኞ ማለዳ ወደ ጃን ሜዳ የሄደችው መደበኛ ልምምድ ለመስራት ሳይሆን ለማሟሟቅ እንደነበረ ይናገራሉ። ፍጥነቷ በኪሎ ሜትር 9 ወይም 10 እንደነበረ ነው አብሯት የነበሩ ስፖርተኞች የነገሩ። ያ ማለት ደግሞ ወክ እንደማድረግ ማለት ነው ሲሉ ከባድ እንቅስቃሴ እያደረገች እንዳልነበረ ጠቅሰዋል። አትሌት የበርጓል መለሰ ህይወቷ ለህልፈት ከመብቃቱ በፊት በልምምድ ሜዳ ላይ በድንገት መውደቋን አብሯት ከነበሩ ሰዎች አሰልጣኟ ሰምቷል። በልምምድ ስፍራ ላይ ችግር የገጠማት አትሌቷ ወደ ሆስፒታል እየተወሰደች ሳለ መንገድ ላይ ሰውነቷ መቀዝቀዙን አብሯት በነበሩት ሰዎች እንደተነገራቸው አሰልጣኝ ዳዊት ገልጸዋል። ከዚያም በኋላ ህይወቷ ማለፉ ተገልጿል። አትሌት የበርጓል መለሰ በተለያዩ ውድድሮች ኢትዮጵያን በመወከል ተሳትፋ ሜዳሊያዎችን አግኝታለች። በአውሮፓውያኑ አቆጣጠር በ2015 በኮንጎ ብራዛቪል የመላው አፍሪካ ጨዋታዎች አገሯን ወክላ በግማሽ ማራቶን ውድድር የነሐስ ሜዳሊያን አሸንፋለች። ከዚያም በኋላ በአሜሪካ ቺካጎ ማራቶን የብር ሜዳሊያ፣ በቻይና ሻንጋይ፣ በቼክ ሪፐብሊክ ፕራግ እንዲሁም በአሜሪካ ሂውስተን ማራቶኖች ላይ ተሳትፋ አሸንፋለች። በፈረንሳይ ፓሪስ ግማሽ ማራቶን 2 ጊዜ ያሸነፈችው የበርጓል በፖርቹጋል ሊዝበን የግማሽ ማራቶን አሸናፊ እንደነበረች የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። አሰልጣኝ ዳዊት የህመም ስሜት ስላላት ለውድድር የምታደርገው መደበኛ ልምምድ ማቋረጧን፣ ነገር ግን ማክሰኞ ማለዷ ባለቤቷ ካልሄድኩ ብላው እንደወጣች እንደነገራቸው ገልጸዋል። ዛሬ ዓመት በባርሴሎና ማራቶን 2ኛ መውጣቷን ያስታወሱት አሰልጣኟ ከውድድሯ በኋላ በግል ልምምድ በምታደርግበት ወቅት በድንገት የመውደቅ ነገር ጀምሯት ነበር ብለዋል። ካለፈው ዓመት መጋቢት ወር በኋላ ለ8 ወር ያህል የሕክምና ክትትል ላይ እንደነበረች ያስታወሱት አሰልጣኝ ዳዊት በተለያዩ የሕክምና ተቋማት የልብ፣ የነርቭና ሌሎች ተያያዥ ምርመራ አድርጋ በሽታዋ ለመታወቁን ገልጸዋል። ልምምድ በምታደርግበት ወቅት ትወድቃለች፣ ከዚያም አንዳንዴ እስከ 5 ደቂቃ ድረስ ራሷን ስትስት ትቆያለች ብለዋል። የበርጓል በምን ምክንያት ህይወቷ እንዳለፈ ለማወቅ ምርመራ እየተደረገ መሆኑን አሰልጣኟ ጨምረው ተናግረዋል። በተለያዩ ጊዜያት የአጥንት መሰንጠቅ አጋጥሟት ሕክምና ላይ እንደነበረች ያስረዱት አሰልጣኟ ከዚያ በኋላም በወሊድ ምክንያት ከውድድር ሜዳ ርቃ ቆይታለች። ከወሊድ በኋላ ሴኡል፣ በርሊን፣ ባርሴሎና ማራቶኖችን ከሮጠች በኋላ አሁን እግሯን ስላመማት የኦቶዋ ማራቶን ለመሰረዝ መገደዷን ገልጸዋል። የተለያዩ ህመሞች እያጋጠሟትም ራሷን ብቁ ለማድረግና ወደ ውድድር ለመመለስ የምታደርገውን ጥረት አሰልጣኟ ሲናገሩ ታታሪ፣ ስነ ምግባርና ለስፖርት ፍቅር ያላት በማለት የበለጠ ውጤታማ ልትሆን የምትችል አትሌት እንደነበረች በቁጭት ተናግረዋል። ከወሊድ በኋላ እዚያው ሳትጠፋ ወደ ውድድር ለመመለስ የፈለገችው ለስፖርቱ ፍቅር ስላላት እንዲሁም ሜዳሊያ በማምጣት አገሯን ማስጠራት ስለምትፈልግ እንደነበር አሰልጣኝ ዳዊት ሉፍ ተናግረዋል።
አትሌት የብርጓል ጥሩ ሰዓት አምጥታ በዓለም ሻምፒዮን አገሯን ለመወከል ነበር የምትጥረው ያሉት አሰልጣኙ ይህንን ለማሳካት ሚኒማ ለማሟላት በምትዘጋጅበት ወቅት ሕይወቷ ማለፉን አሰልጣኙ በሐዘን ገልጸዋል። የአትሌት የብርጓል መለሰ ድንገተኛ ህልፈትን ተከትሎ መግለጫ ያወጣው የኢትዮጵያ አትሌቲክስ ፌዴሬሽን መራር ሐዘን እንደተሰማው በመግለጽ ለቤተሰቦቿ፣ ወዳጆቿና ለመላው ለስፖርት ቤተሰብ መጽናናትን ተመኝቷል። ፕሬዝዳንት ትራምፕ ቬንዙዌላን ለመጠቅለል እያሰቡ መሆኑን ከተናገሩ በኋላ አገሪቱን 51ኛ የአሜሪካን ግዛት አድርጎ የሚያሳይ ምስል አጋርተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በትሩዝ ማህበራዊ የትስስር ገጽ ቬንዙዌላ በአሜሪካ ሰንደቅ ዓላማ ተሸፍና የሚያሳይና 51ኛ ግዛት የሚል ጽሑፍ የያዘ ምስል አጋርተዋል። ይህ የፕሬዝዳንቱ ልጥፍ የመጣው አገሪቱን ለመጠቅለል እያሰቡ እንደሆነ ከገለጹና የቬንዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ ሐሳቡን ውድቅ ካደረጉ ከአንድ ቀን በኋላ ነው። ሮድሪጌዝ የአገራችንን አንድነት፣ ሉዓላዊነት፣ ነጻነት የአገራችን ወንዶችና ሴቶች ነጻ አገር እንጂ ቅኝ ተገዢ እንዳንሆን ሕይወታቸውን የከፈሉበትን የክብር ታሪካችንን መከላከላችንን እንቀጥላለንም ብለዋል። የጊዜያዊ ፕሬዝዳንቱ አስተዳደር የተሰማው ፕሬዝዳንት ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ቬንዙዌላን የአሜሪካ 51ኛ ግዛት ለማድረግ እያሰቡ እንደሆነ ከተናገሩ በኋላ ነው። የቬንዙዌላን የቀድሞ ፕሬዝዳንት ኒኮላስ ማዱሮ ከካራከስ መኖሪያቸው ተይዘው ባለፈው ታህሳስ መጨረሻ ወደ አሜሪካ ለፍርድ እንዲቀርቡ መደረጋቸውን ተከትሎ ትራምፕ ከሀገሪቱ ጋር እየተግባቡ መሆኑን ሲናገሩ ቆይተዋል። አድማጮቻችን እዚህ ድረስ ከመጣችሁ አይቀር ቻናላችንን ሰብስክራይብ፣ ላይክ፣ ሼር ሳታረጉ እንዳታልፉ ስንል በትህትና እንጠይቃለን።